ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እንግዲህ አሁን የምገኘው ዘንድሮ ነው። ይሄ እንትኑ እንትን ብሏል። ኋልኩ አርማታ ምናምን ተደርጓል፣ ግን ውስጡ ይቀረዋልና ውስጡን እናየውና ውስጡን አርማታ እንድናረግ ተባበሩን። 5 ያላችሁ ማለት ነው። እና አካውንቱን ደግሞ በስር በቪዲዮ ስራ አደርግላችኋለሁ። እየገባችሁ የሂጅራም የኒክ ባንክ አካውንት ነው እና ውስጡን እናየው። ሻክ እና ውስጡን እንደምታዩት ተጀምሮበታል። ሶላት ምናምን መስጊጃ ነው እንግዲህ የተነጠፈው እና ያ ደግሞ ኑና ነው እና ይሄ ደግሞ ነው። ይሄ ያዛም ደረጃው ነው እና ይሄ ደግሞ መስጊጃው ነው እና ተጀምሮበታል። ቁርአን ማያ ምናምን ይዝጋለ እና በወዲያም ክላስ አለው። የሴቶች ነው መስሎኛል ነው ክላስ። ይሄኛው ክላስ የሴቶች ነው ማሳያችሁ ይሆናል። ግን እንግዲህ ውስጡ እንደምታዩት እንትን ብቻ ነው መፍረሻ። ዴሞ ተስፋ አለኝ ማርማታ አድር እንደምናረደው ማለት ነው። እናቴም የኔም ቤተሰቦች በቃ በአንድነት እንሆንና መስጊድ ብንሰራ እዛም በአላህ ዘንድ መስጊድ ይሰራልናል እና ይሄንን አርማታ እንድናረግ ተባበሩ። ሙስሊም በአለም ዙሪያ ያላችሁ ሙስሊሞች ተባበሩ ነው የምለው። እና ያቺ ደግሞ የእንትናት ምንድን ነበር የአዛም መውጫ ነው እንግዲህ እና ያ ደግሞ በራፉ ነው ያኛው ማለት ነው። እና እንደምታዩት 15 ያላችሁ ተባበሩን። አካውንቱን ከቪዲዮ ስር ከዚህ ቪዲዮ ስር አደርጋለሁ። መላ ሙስሊሞች እንግዲህ እንደምትተባበሩ ተስፋ አደርጋለሁ። እንኳን በዚህና ሰብስክራይብ በማድረግ እንትን ብላችሁኛል እና እንግዲህ ደስ ብሎኛል። እንግዲህ እዚህ ይሄንን ታረግን በኋላ እዚህ እየመጣሁ ቁርአን ምቀራ ይሆናል እና እንትን ይሄ ዩቲዩብም ለመክፈል ደርሻለሁኝ። በጣም ነው የማመሰግነው በዚህም ዙሪያ እና እንደምታዩት እንግዲህ ያኛውም የሴቶችንም ባሳያችሁ እኔ እንደዚህ ነው አርማታ እንድናረገው ተባበሩ። 5 ያላችሁ በአለም ዙሪያ ያላችሁ ሙስሊሞች ይሄን ታሪክ ነው እንትን ምንለው እና አካውንቱን በእንትኑ ስራ እንትን እላችኋለሁ እና የሴቶችን ባሳያችሁ ነው። እና የሴቶች ክላስ ደግሞ ይሄኛው ነው። በያው መግቢያው በወዲህ ነው መሰለኝ። በዚህ ነው እንግዲህ መግቢያው የሴቶች ማለት ነው። የወንዶች በዛ ነው፣ የሴቶች ደግሞ በዚህ ነው። እና ይሄንንም እንደምታደርጉልኝ ተስፋ አለኝ እና በአለም ዙሪያ ያላችሁ ሙስሊሞች ተባበሩን። አካውንቱን እንግዲህ በሂጅራም ሆነ በንግድ ባንክ ማስተላለፍ ትችላላችሁ። እና እንደምታዩት በጣም ነው እንትን የምንለው እና ህልሜ እንግዲህ ተዚህ ነው የሚጀምረው እንግዲህ እና አሁን የትምህርት ሰዓት እየደረሰ ነው። ሰላም አለይኩም እና እንግዲህ እንደምታዩት ነው እንግዲህ እንኳን ይሄን ውስጡን አርማታ ማድረግ አይደለም እና ሌላም የምታረጉ ናችሁ እናንተ በጣም ዲግ ሰው ስለናችሁ እና በጣም ነው የማመሰግነው። እኔ ለብር ከፈላ እንኳን ስላደረጋችሁኝ እና የእናቴ የኔም ቤተሰቦች ናችሁ። እንኳን ይሄንን ማስገንባት አይደለምና እንኳን ይሄንን አሁን ይሄ ሲጀመር እንደው እንኳን እዛ አላህ ዘንድ ያ እንትን የሚያስደርገውን ሌላም ታረጋላችሁ። ግን እቺን አርማታ ብናረጋት ከቪዲዮ ስራ አካውንት ስለምለቅላችሁ እቺን አርማታ ማድረግ ምንም አይደለች። ለ50 ሎሚ ለአንድ ሰው ሸክሙ፣ ለ50 ሰው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው ይባላል። እና ይሄንን ለአንድ ሰው ያው በጣም ከባድ ነው ለአንድ ሰው ማስገንባት። ግን
ባንድ ብትሆኑ ባንድ ሁላችሁም የኔም የእናቴን ቤተሰቦች ሆናችሁ የእናቴን ቤተሰቦች የኔም ቤተሰቦችን ባትሆኑም ግን የዓለም ሙስሊሞች በሙሉ ዝላይ እንትን ቢሉ ማለት ነው በጣም ትልቅ እንትን ነው የሚሆነው አርማታም ቢደረግም እና እንደምታደርጉት ተስፋ አለኝ። እቺን አርማታ ውስጧን ለማድረግ ነው እንግዲህ ውጩን አያችሁት ውስጡ አርማታ ስላልተደረገ እንደዚህ ነው አርገው የሚሰግዱት። ቁርአን ደግሞ ቁርአን ዝን ነው የሚቀሩት አዛን ማውጫው ይውዝን ነው አዛን የሚወጣበት ይሄ ነው። ገና አርማታ እንኳን ሳያረጉ አርማታ ውስጡ ሳይሆን ዝህ እያደረጉ ነው እንደዚህ የሚያረጉት ማለት ነው። እንደዚህ አድርገው ነው ጁምአና ሁልጊዜም ጁምአን ባይሆን ሁልጊዜም ይሰግዳሉ እዚህ ላይ እየመጡ ማለት ነው የዛ አካባቢ ሰዎች እና ለኔም ደግሞ ይቀርበኛል ከዚህ እዚህ ምንም አይደለም። እና በጣም ነው ይሄን በእንትን አድርገው ማለት ነው በዚህ ይሄ በእንደዚህ ምንድን ነው ይሄ ምንድን ጓስ አድርገው ከስር ድንጋይ ስለሆነ ከስር ለእንትን አድርገው ነው የሚሰግዱት። ይሄ እንግዲህ እና ይሄን አርማታ ለማድረግ ነው እንግዲህ 10ም 5ም ያላችሁ ይኸው በእንደዚህ አይነት ጓሳ ገዝተው ማለት ነው እንደዚህ አይነት ነው ከስር አድርገው ያረጉበት እንደዚህ አይነት እና ይችን ደሞም ቀላል ናት። የሴቶች በወዲያ ነው ተከልሏል ማለት ነው። ይሄ ነው እንግዲህ እንደምታዩት ነው ያላችሁን 10ም 5ም እንግዲህ ወጣ አድርገን እችን እናስገንባት ባላህም ዘንድ ገነባልናል እንደዚሁ እና እንደዚህ ነው የምላችሁ። ሰላም አለይኩም ወራህመቱላሂ